የሙሙን ጫፍ ቆርጥላለሁ የሙሙን ጫፍ እቺ ብን ብለው በመሃል ያለችው እሷን ቆርጥላለሁ እንደዚህ ገምድዬ ጥልላለሁ ቆርጥላለሁ እሷን ተክፍርላህ ለአዚብ ተክፍርላህ እገርዝላለሁ እገርዘዋለሁ መሃሉ እንደዚህ ቆርጬ ጥለዋለሁ ሰላም እንዴት ናችሁ? አማን ነው ወይ? እስኪ በላይ ካለናለን ብሉን ቪዲዮ እንደምትወዱት አንጠራጠርም። ይመቻችሁ። መኪና ይዘክ የሰፈር ቺክ ለመልከፍ ስትሞክር ቢጥቆ እንሸኝሻ ቢጥዬ የኔ እናት የኔ አበባ እንሸኝሻ ያራዳ ልጅ አረ ነይ ኋላ ከኋላ ለምን አንተ ገባ ነኝ ከኋላ ነይ እስቲ ግቢ እስቲ አንተ መሽጦ ባለ ለምንድን ነው ማትይ መኪና ያስኩ ብለህ ነው አንተ በዚህ መኪና እየሄድክ እኮ ነው በእግሬ እኮ ቀድሞ ያለው እኮ ለአንተኛው አትውረድ ደግሞ ምንድን ነው ጺማ ወጡ ብለህ ነው አፍንጫ ጋር ምናምን አንተ ንፍጣም አንተ ምን አቦነ ነው ቆይ አራቱንም መስታወት ዘግተህ በሶ በጥብጥበት ኤክሴን ፈታው ብሎ ትንሽ ሲቀምስ የሚያለቅሰው ፍሪክ ጭራሽ ነው ማፈታ አይፈታም እኔ አሁን እንዴ ነው ላሳምናችሁ የምችለው ፈትቻለሁ አንድ ጥያቄ እንጠይቀው እሺ አሁን በዚህ ሰዓት ላይ ማለት ነው ሜሪ ብለብስ ሊያምርባት የሚችል ልብስ አሁን ላይ ብትለብስ አሁን በዚህ ሰዓት መልስ አሁን ብትለብስ ሊያምርባት የሚችለው አቡጀሬ ነው ይመች አሁን አመንኩሽ ፈቷልኩሽ ይመች አሁን እሷን ከህይወቴ እንዲያውልቅ እንዲህ በመጣሌ ምክንያት ዛሬ ዝግ አዳር ዝግ ይኦቨራ በኔ ነው ደግሞ ያረሸን ነው በኔ ነው ከጀለስ ጫማ ስትበደር ይሄው እንደምታየው ነው አዲስ ነው ምንም አላረኩትም ብዙ አረጋው ወልወል አዋራ አረ ይሄው እንደራስህ ይሄው ሰማኝ አይደለ ሚኪ ቆጣኛል ብለህ ምናምን ቀስ ይያልክ ምናምን አስፋልቱ እንዳትረጋግጠው እንደራስህ ይሄው በቃ ረጋግጠው ቴንክ ዩ ሶ ማች እሺ አንተ ማለት ቀስ ብለህ እርገጥ እንጂ ቀስ ብለህ እርገጥ አንተ እየተራመድኩ አይደል ቻኩያለሁ በእናትህ ቀስ ብለህ እርገጥ አንዴ ሰተኛል አትነጥቀኝ እንግዲህ ምን ሆነ ነው እሺ ምን ተከተል ያን ልጅ ወንጀል ሄዶን አይደለም ምንም አልሰራ ተከተልልኝ በእናትህ ፈለኩት በሚሄድ ይከተላል ተከተልልኝ በእናትህ በዚህ አናትን ሳልላውልቅ ምን ሆነ ነው አንተ ልጅ እሺ ተረጋጋሽ ልጅ አረጋጋጥ ምን እንደሰይል ማለት ኧረ ተረጋጋ ብር ብታበድረኝ ምን ልትሆን ነው እንዴ ምን ሆነ ነው አንተ አዲስ ጫማ ነው በስትክል እርገጥ ትሮጣለህ ጨራሽ በመኪና የምትከተልኝ አንተን እንዳረበና አንተ እሺ ነጠላ ጫማ አረ ደረዘን ምን አገባኝ እሺ አንተን በባዶ እግርህ ነው ምንድነው ነገር ጫማዬን በጣም ነው የምወደው ያማል አህመድ በዱቄት ይስቃል ኩሲታ ይወጣልኝ ወይኔ ጉር መስጣት ወይኔ ወሰኝ ወይኔ ምንሽ እስቲ ከተለያዩ አይወድማ ዱቄት ካቺ ታረክበት ምንድነው እኔ ምን ላርግሽ አሁን ምን መሰለኝ ይችላል አንተን ካልጋ ላይ መውረድና መስቀል ሰልችቷት ይሆናል እኮ ሲጀመር በዚህ ቤት ማለት ነው የትኛውም ሴት እሺ አትልህም ድንግል ሆነ ነው የምትሞተው አህመድ በዱቄት ይስቃል የሚባለው ነው እሱ ከማን ተለየ
የእናትና የአባቴ የፍቅር ታሪክ ባጭሩ ይኸውልሽ የኔ ፍቅር እኔና አንቺን የሚለያየን ነገር ምንም ነገር ምን አርግሻለሁ አገኘሁሽ እማመልጥ መስልሽ ነበር አይደል ቀላል የጤፍ ዋጋ ጨመረ ብላችሁ የሱቅ እንጀራ ላይ ብር የምትጨምሩ ሰዎች ምን አባታችሁ ነው እናንተ? የእናንተ እንጀራ ነው እንዴ ሲጀምር? የእናንተ እህል ነው እንዴ? ጀሶ ፕላስ ዘንጋዳ ፕላስ በቆሎ ፕላስ ሰጋቱራ ሲብላላ አንድ ላይ ምን እሳት እንዴ! ጭራሽ ደግሞ እናንተ ንጉ ጥድሞ ያፍሩ ጤፍ ዋጋ ጨምሯል ብሎ ደግሞ ይጨምራሉ እነሱ እንዴ! ይሁን ብለን እኮ ነው ከመሞት ይሻላል ይቁን እየበላው ያለሁት እኔ እንዴ! ይረስ ክርክር ለሚወዱት ጀለሶች አንተ ክብነት አታውቅም እኮ ጠፍጣፋን 12 ዓመት ሙሉ ተምረህ አታውቅም። እናትስ በፈለከው ጠፍጣፋና እንደዚህ የምንራመድበት ጠፍጣፋ ሰው ጠፍጣፋ ናንድሽ ና አታውቅም። በቃ አላውቅም ነው የሚባል። ሰላም ነበር። ሰላም ነው። ተምራላ ዓለም ክብናት ጠፍጣፋና አደም እንዴት ጠፍጣፋ ትሆናለች? ክብናት እንጂ ይኸው በለው በቃ የእንቁጣጣሽ ይሰጣል። ተስሰው ብራዘር እኔ እኮ ድሮ ማስታውሳለሁ እኮ ውሽባሃ ብራዘር ደንበኛ ይሄው አጅና ኦሪጂናል ፓስፖርት ያለው አሻራ የታየ የተመረመረ ከልጆች ጋር አብሮ የሚያርግ እንዲህ ሲገለበጥ ዩኒፎርም እንዲህ ሲገለበጥ ልብስ የሚሆን ኦሪጂናል የቱርክ ዕቃ ነው ብራዘር። ይሄ ጥርጥር የለውም። አንሹራንስ አለው ሲቀደር ራሱ ይሰፋል። የምሬ መርፌ ከራሱ ባለፈው ምን አወከኝ ትላለህ እንዴ? የክረምት ዳመና መስለን መታወከኝ ትላለህ እንዴ? አፍም ሞልተ ስማኝ መጀመሪያ የለቅሶ ቤት መኪና እኮ የምትመስለው የቱን ቀይርና የህፃን ልጅ አይደለ እንዴ? ህፃን ነው እንዴ? ምርጥ ልብስ ነው ይሄ። እባክህ አንዴ ለልጅ ከልጅ ጋር አንተ ማለት ትችላለህ። በቀዳሉ ዞሮ እኔ አይደለሁም ብራዘር ተሳስተህ ልጅ አይቀልልም ብራዘር። እኔ እኮ ድሮ ማስታውሳለሁ እኮ የመርሳት ችግር ስለሚያጋጥመኝ ነው እንጂ 2 ሰዓት አመት የገዛው በማታ ይሄ ሆነዋል። ኖ መርጠው ውሰድ ችግር የለውም። ደግሞ በገጀራ እንኳንም ሽጉጥ አላወጣም ብሮ መርጠው ውሰድ። ልጅ ትንሽ ናት እንካ መርቄ እልሃለሁ። እኔ እንዴ ማለት ነው ጀነስ በ20 ብር 8 አይ በጣም ያስጠላል። በ20 ብር 8 ልብስ ይዞ ይሄዳል እንዴ? ኢናይላህ እቻ ምስት ማሰርብ ሳትሉ አረ ያላችሁ ሸቀል አድርጉት እንጂ በመድኃኒዓለም ምን ሆኖ ነው? ገና ልጅ እኮ ነው በመድኃኒዓለም ነው ሰቶኛ ረታው ወይ በስማም ስታሳዝን ወጣት ወይ አሁን ይሰግዳሉ መርቆሽን ተናገ አሲዞ ሰንደላማ መርዶ ነው ዘማን እንዴት ነው? ምን እየሰራ ነው? ምን አዘሽ ነው? በየኔ በቃ ፓስታ ጨምርበት ሂሳብ ግን ባንቺ ነው። ዛሬ ጋብዥኝ እስኪ። ቴካው ያርግልኝ